እሱን አታሉ እስከ ማስፈረም ድረስ መድረሷ ይሄ ተገቢ ነው ብለሽ ነው የምትወስጂው አንቺ? እናንተስ ዛሬ ያደረጋችሁት ነገር ልክ ነው? አንድ ባንድ ሁሉ ነገር ነግራኛለች። ከዚህ በኋላ ግን ምንም አይነት ሽምግልና አልፈልግም። አረ አዎ፣ ምክንያቱም እሷ በዚህ ልክ እኔን እንድትገምተኝም አልፈልግም። እኔ እሷን ስወዳት ሳፈቅራት ምን አላት ምን ይዛለች ብዬ አይደለም። እሷ ምን ስትወደኝ ስታፈቅረኝ ምን አላት ምን አለው ምን የለውም ብላ እንዳልሆነ ተስፋ አለኝ። ኖር ይችላል ተበደልኩ ገንዘብ አለ በተፈልጊው ፈልገሽ ኮነ አታለሽ ታስፈርም የነበረ ብርን ከፈለግሽ እኔ በቤቴ ጠርቼሻለሁ። ከሶ ይለያይሻል። ስለ ፍቅር ማውራት የነበረብሽ ያንቺን ፍቅር አስቤ ቤትሽ ድረስ መጥቼ ከዚህ በላይ ምንድነው የምፈልጊው? ምንም እንኳን ቢፈጠር ቤትሽ ቁጭ ብለሽ ነገሩን አስተካኪ አልተባልሽም? እና አንቺ ግን ምን አረሽ? ከቤት ወጣሽ አይደል? እሷ ላይ አታፍጥጥ። አሬ አስሬ ራሱ ብገርፍሽ ደስ ይለኛል። እንዴ አስሬ 40 አንቺ መሰለ አብረሽ የምታለቅሽበትን እኮ ልጅ ያሳደኩት የወለድኩት እኔ ነኝ። እኔ ደግሞ ልጄ ከሷ ጋር እንዲኖር አልፈልግም። ያውም እቺ ራስ ወዳድ እላው ላይ ቁጭ ብላ ወረቀት ላይ የምታስፈርም ይኸውልሽ እንዳንቺ አይነቱን 10 ያመጣል 20 ያሰልፋል። አማርጠው ወንድ ልጅ እኮ እንዲህ ነው። ወንድ ልጅ አማርጦ ነው የሚያገባው። ኃጢያት ነው። ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ጤንነታችሁ ሁሉ እንዴት ነው? ሁሉ ሰላም ነው ወይ? እግዚአብሔር ይመስገን እንግዲህ ደህና ነን። ዛሬ የመጣሁበት ዋነኛ ነገር ምንድነው? ያው ማሳወቅ ስላለብን ነው። እስካሁን ድረስ የሚተላለፈውን እያያችሁ ነውና መናገር ስላለብን ነው ዛሬም የመጣሁት ያንን ለማሳወቅ ነው። ምክንያቱም የትንሱ እናት አልኩኝ አክስት ጠርታኛለች። ደውላ ነይ ፈልግሻለሁ ብላኛለች። እኔም ደግሞ እሺ ብያታለሁ። ያው የምትኖርበትን ሰዓት ጠቁማኛለች። ትንሽ አመሻሹ ላይ ነው የምንሄደው። ደግሞ መጥራቱ አስደስቶኛል። ምክንያቱም ያለውን ነገር ወደ ኋላ ሳልል አፍረጥርጬ መናገር ያለብኝን ነገር ተናግሬ መሆን ያለበት ነገር ሁሉ ይሆናል። በቀደም እንደምታዩት እሷ እኔን ጠርታኝ ሽምግልና እንድንቀመጥ እኔንም ካለሁበት መንገድ መልሳኝ ወደ ሽምግልና ነገሮችን እንድናስተካክል ብላ ጠርታኝ ነበረ። እኔም ደግሞ ከሷ ጋር በጠራራ ፀሐይ አብሬ እየተሽከረከርኩኝ ያለውን ነገር ለማስተካከል ወደዚህ ወደ ላይ ወደ ታች ስል ቆየው። ስመለስ ግን በአጋጣሚ ቤት ጎራ ብለሽ ትሄጃለሽ ብላኝ ይዛኝ ስትመልሰኝ እንዳያችሁት አታላ ስታስፈርመው ደርሰንባታል። ያ ነገር እውነት ለመናገር እኔን ብቻ ሳይሆን ብዙ ሰውን ያስቆጣ ነው የሚመስለኝ። ምክንያቱም አንድ የሚዋደድ ሰው የምትወደው ከሆነ አታላ ለማስፈረም አጥርም። እኔ የአላዛር ንብረት ለትንሱ የትንሱ ንብረት ለአላዛር ቢሆን ይሄን ያህል እኔ ምከፋ ሰው አይደለሁም፣ መጥፎም አይደለሁም። እንደዛም እንድሆን አልፈልግም። ግን ያንን እንዳስብ ያደረገችኝ የትንሱ ድርጊት ነው። ትንሱ የምታደርጋቸው ነገሮች ውስጧ ላይ ያለ ክፋት ተገልጦ ይወጣ ስለሆነ ለዛ ነው እኔ በቃ ልጄን መጠበቅ አለብኝ። ምክንያቱም አላዛር ሰው ሲያምን ከውስጡ ነው። በቃ ሰው ሲያምን ሆዱን ገልጦ ነውና ያንን ነገር እሷ የምታደርገው መንገድ የምትሄድበት መንገድ አላስደስተኝም። ስለዚህ ልጄን መጠበቅ አለብኝ። ከእግዚአብሔር በታች የሚጠብቀው እግዚአብሔር ነው። ከእግዚአብሔር በታች ደግሞ እኔ ከእናቱ ጥበቃን የሚሻ ከሆነ እጠብቀዋለሁ። ምክንያቱም እሷ ትናንት እኔን ምን ስታደርገኝ እንደነበረ እኔ አላጠፋውም አይደለም፣ ራሴን እንደ ጻድቅ ቆጥሬም አይደለም፣ ራሴም ጥፋተኛ አይደለሁም። አላጠፋ እችላለሁ፣ አጥፍቻለሁ። ግን ደግሞ ያ ነገር ምን ሆና ነው? ለምንድን ነው እንዲያደረገችው? ለምንድን ነው እሷ ዛሬ በዚህ ልክ ደግሞ ልትጠላትና እንደዚህ ልታደርጋት የቻለችው በምን ምክንያት ነው የሚለውን ነገር ማንም ሊያይ አልቻለም። ምክንያቱም ፊት ለፊት ያለውን ብቻ ነው ሰውም እያየ ያለው። ያ ደግሞ እኔ ምንም አይመስለኝም። እናንተ የምትሰጡኝ ኮሜንት የምትሰጡኝ አስተያየት ምንም አይመስለኝም። ምክንያቱም ልጄን መጠበቅ ነው እንጂ እኔ ህልሜም ምጓዘውም ለልጄ ነው እንጂ የናንተ ኮሜንት እኔን ወደ ኋላ አይመልሰኝም፣ ወይ ደግሞ እሱን ከምጠብቅበት መንገድ ልትመልሱኝ አትችሉም። ልጄ ዛሬም አልፈልግሽም አትምጭብኝ እንኳን ቢለኝ ልጄን ከመጠበቅ ወደ ኋላ አይደለም። ምክንያቱም አንድ ቀን እውነቱ ሲገለጥለት ሊገባው ይችላል ብዬ ስለማስብ፣ ስለዚህ እኔ ወጣም ወረደም አላዛርን ከመጠበቅ ወደ ኋላ አይደለም። ምክንያቱም
እሱ በንጹህ ልብ ሰውን ሲያምን እስከ ጥግ ስለሆነ እስከ ጥግ ነው የሚያምነው። ለዛ እኔ ደግሞ እንዲጎዳብኝ አልፈልግም። አንድ ቀን ካጠገቡ ዞር ብል ስታስተው አየሁኝ። ምክንያቱም ምንም አይደለም መለያየትም እኮ ካለባቸው ባላዛር ስም ያለው ለትንሱ አይካፈል የሚል ህግ የለም። ትካፈላለች፣ ንብረቷ ነው፣ አብሮ ይካፈላሉ። ግን እሷ አጭበርብራ ማስፈረም የሚለው ነገር በጣም ያናድዳል። ወዳው ቢሆን ኖሮ ከሱ ፍቅር ቢኖራት ኖሮ እንደዚህ አታደርግም ነበረ። ሲቀጥል ደግሞ እኔ እናቱን እስከ መመረዝ ከደረሰች ልብሶች ካቃጠለች እንደገና ደግሞ አጉል ንግግሮችን የምትናገር ለኔ ክብር ከሌላት ልጄን ደግሞ ታኖረዋለች ብዬ አላስብም። እንደዚህ አይነት ስብዕና ያላት ሴት ለልጄ መልካም ትሆናለች ብዬ ስለማላስብ ዛሬ አክስትዮው ጠርታኛለች እና ያለውን ነገር ነግራታለሁ። ልጄ ከዚህ በኋላ ከሷ ጋር መሆን እንደማይችል የራሱን ህይወትና የራሱን መንገድ መምረጥ እንዳለበት ያለውን ነገር እነግራታለሁ። ዛሬ ሁሉን ነገር ላሳውቃት ስለጠራችኝ ደስ ብሎኛል። አላዛርን ይዤው ነው የሚሄደው። ብቻዬን አልሄድም። ከአላዛር ጋር ሄዳለሁ። መነጋገር ያለብንን ነገር ተነጋግረን ውሳኔ ላይ እንደርሳለን ብዬ አስባለሁ። ምክንያቱም አስፈላጊ አይደለም። በቃ የምታደርጋቸው ድርጊቶች፣ የምትሰራው ነገር እኔ ስላላስደሰተኝ እንደ አንድ እናት ልጇ ያልሆነ ነገር ላይ እንዴ ነገ የሆነ ነገር ቢሆን እኮ ዞሮ ጭንቁ ለኔው ነው። እሱ ሲጨነቅ እኔ መጨነቂ አይቀር፣ እሱ ሲያዝን እኔ ማዘኔን አልተው። ስለዚህ ካሁኑ ነው ልጄን መጠበቅ ያለብኝ። ስለዚህ ብዙ ኮመንት የምትጽፉ ሰዎች በጣም ነው የምትገርሙኝና በእንደዚህ አይነት ስብዕና የሰው ልጅ ያደገ ሰው አለ ብዬ አላስብም። ምክንያቱም ሁሉም መቼም ወላጅ ያሳደገው ሰው ነው እዚህ ውስጥ ለኛ ኮመንት እየጻፈልን ያለውና የምትጽፉት ኮመንት በጣም የሚያስጠላ። ምክንያቱም ምናልባት የመሰላችሁን ነገር ነው የምትጽፉት፣ ግን ያ የእናንተ ኮመንት እኔን ወደ ኋላ አይመልሰኝም። ምክንያቱም ምንም ብትጽፉ ምንም ብታደርጉ ጥላቻ ቢያድርባችሁ ብትወዱኝም ባትወዱኝም እኔ ልጄን ከመጠበቅ ወደ ኋላ ስለማልን አትድከሙ፣ አትልፉበት። በዚህ ጉዳይ በቃ መልፋትና መድከም አይጠበቅባችሁም። እጃችሁንም በዚህ ነገር አታባክኑ። ምክንያቱም ልጄን ስለጠበቅኩ እኔ ኃጢአተኛ ነኝ ማለት አይደለም። እና እዚህ ምድር ላይ ማን አለው ከእግዚአብሔር በታች እኮ እኔ ነኝ ያመጣሁት፣ እኔ ነኝ የምጠብቀው። ከኔ ውጪ ማን አለው እዚህ ምድር ላይ? ያለሁት እኔ ነኝ። ስለዚህ ከኋላም ከፊትም ሆኜ የምጠብቀው እኔ ነኝ ከእግዚአብሔር ጋር። እግዚአብሔር ይጠብቅልኛል፣ ከሱ በታች ደግሞ እኔ እጠብቀዋለሁ። አጉል ነገር እንዲሆንብኝ አልፈልግም። ሲጨነቅ ማየት አልፈልግም። ሲከፋው ማየት አልፈልግም። ግን ይሄን ስል ደግሞ ራስ ወዳዶኛ አይደለም። እሷም ደግሞ ስትጨነቅና ስትከፋ ማየት አልፈልግም። ክፋቷ ጥግ ድረስ ስለደረሰ፣ መጥፎነቷ ጥግ ድረስ ስለደረሰ እንጂ ይሄን ያለ እኔ መጥፎኛ አይደለም። እሷም ደግሞ እንድትጨነቅ እንድትከፋ እኮ አልፈልግም። ግን ልጅቷ በጣም ግትርና በጣም ክፉ ባህሪ ነው ያላት። ለዛ ነው ለሰው ልጅ ምልስ የምትል አይደለችም። ስለዚህ እኔ ለምን በዚህ ልክ ልጅ ይጨነቃል? ለምን በዚህ ልክ የሁሉ ነገር ይሆንበታል? ይሄንን እኔ መቀበል አልችልም፣ መደገፍም አልችልም። ይሄንን ደግፍና እንድቀበል አታድርጉ እናንተ። በቃ ሴት ብቻ ስለሆነች ወንድ ልጅ ይጎዳ ያለው ማን ነው? ወንድ መጎዳት አለበት? ሴት ስለሆነች ብቻ ወደ ሴት ትወገናላችሁ አይደል? ወንድ መጎዳት አለበት እንዴ? ወንድ ልጅ መሰቃየት አለበት? በሴት የተነሳ እየተጎዳ ሴት እንዲህ የሆነች እንዲህ እያለች ያለ የሌለውን ነገር አምጥታ ስታሳብብበት ከዛ በኋላ እውነት ነው ብሎ በቃ ሴት ስለሆነች ብቻ ሴት ብቻ መታመን የለባትም። ምክንያቱም ወንድም ልጅ ተጎጂ ነው እንዴ? ምን ማለት ነው? አረ ስትፈርዱ ነግበኔ ብላችሁ ፍረዱ። ወደ ቤታችሁ ፍርድ ይዛችሁ አትግቡ። ፍርድ ስትፈርዱ ነግበኔ፣ እኔስ ልጆቼስ፣ እኔም የወለድኩት ወንድ ነው፣ እኔም የወለድኳት ሴት ናት። ስትፈርዱ እኩል አድርጉ። ፍርደ ገምድል አትሁኑ። ስለዚህ እኔ ምንም በሉ ምንም ከመወስንበት ውሳኔ ካሰብኩትና ካቀድኩት ነገር ማንም ወደ ኋላ ሊጎትተኛ አይችልም። በቃ ስለዚህ አብሮ እንዲሆኑም አልፈልግም። ምክንያቱም ስለማልፈልግ ልጄ ለምን እየተጎዳ ይኖራል? እሷ ብልጠትን ትጠቀምበታለች። ስላፈቀራት ፍቅር መጫወቻ ነው እንዴ? ስለወደዳት ልታታልለው ትሞክራለች። እኔ የምናገረው ነገር ከንቱ፣ እሷ የምትለው ነገር እውነት። ይሄ ሊሆን አይገባም። ምክንያቱም እኔ በማይበት አይን እሱ ስላላያት ነው፣ በፍቅር ስለታወረ። እኔ ደግሞ የማይበት አንግል አለ።
ነገ ምንድነው ከዚህ ልጅ የሚያገኘው ምንድነው የሚያጣው ምንድነው የሚጠቀመው የሚለውን ነገር አውቃለሁ። እናት ነኝ። ብዙ ነገር አይቻለሁ፣ ብዙ ነገር አልፌያለሁ፣ ብዙ ነገር አሳልፌያለሁ። ስለዚህ ልጄ ያልሆነ ህይወት ውስጥ ገብቶ እንዲዋኝ አልፈልግም። ስለዚህ ውሳኔን ወስኛለሁ። ዛሬ አብረን መተን አክስየውን እናናግራለን። ከዛ የምትለንን እንሰማ። እኔን የመጨረሻ ነገር ተናግሬ አስረግጬ እሄዳለሁ። ምንም ማድረግ አልችልም። በቃ መወሰን ነው ያለብኝና በዚህ ጉዳይ አስሬ እየዳከርኩኝ ወደ እናንተ መምጣትም አስጠልቶኛል። እናንተ ብቻ አይደላችሁም የጠላችሁት፣ እኔም አስጠልቶኛል። ይሄን ነገር እያመጣው ወደዚህ ማብራራት ራሱ ስልችት ነው ያለኝ። በጣም ነው የሰለቸኝ እንዴ በቃ። ስለዚህ ያለውን ነገር ዛሬ ያበቃል ብዬ አስባለሁ። ምንም አይነት ነገር ቢሆን ግድ አይሰጠኝም። እኔ መጠበቅ ያለብኝን እጠብቃለሁ፣ ልጄን እጠብቀዋለሁ። ስለዚህ ለሁሉም ነገር ደግሞ እንግዲህ አብረን እናያለን። እሺ ተከታተሉ። እኔ ግን እናቴ ለምን እንዳመጣሽኝ አላውቅም። ለአንቺ ብዬ ነው እዚህ ድረስ የመጣሁት። ለእኔ ብለህ እንደሆነ አውቃለሁ። አንደኛ አክስትየው ጠርታኛለች፣ ማናገር አለብን እንዴ። እኔ የምን ሽምግልና? ምንድን ሽምግልና? የምን ሽምግልና ነው? እኔ ምን አውቃለሁ? እኮ ልናናገራት ነው። እኔም እኮ የመጨረሻውን ቃል መናገር ስላለብኝ ነው እኮ። እሺ መሽቷል። አሁን በጊዜ እንሂድ። እሺ ችግር የለውም። ይኸው አንኳኪ። እንዴት አመሻችሁ? ሰላም ነው? ምነው በሰላም ነው? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። ሰላም ነው ወይ? አላዛር በሰላም ነው? በዚህ ምሽት እግዚአብሔር ይመስገን። ምነው በሰላም? ሰላም ነው። ምንም ያው አንቺ ደውለሽ ስለጠራሽኝ እኮ ነገም ይደርሳል። ዛሬ ስላልሽኝ እኔ ያው መሻ ነገም ይደርሳል እኮ። እውነት ነው፣ ግን ማናገር ስላለብን ነው የመጣ ነው። ያው አክብረን ማለት ነው ጥሪሽን። እሺ ያው እንግባ ወደ ቤት። አይ አንገባ፣ የእውነት አንገባ። ከመሻ አንገባ፣ ከመሻ እንሄዳለን። ለምን እንደፈለግሽ ለማነጋገር ነው የመጣ ነው። እሺ ማለት ምንድነው? እንዴት ነው ማድረግ ያለብን የሽምግልናውን ነገር? የሽምግልናው ነገር እኮ ያው የዛን ቀን እኔና አንቺ ተነጋገርን። ከዛ በኋላ የእሷ ስህተት ያንን ነገር እንዳናካሄድ አድርጎናል። ያው እኮ ልጅ ናት እኮ ትሳሳታለች። ይሄን ደግሞ ምንም አውርተን የጨረስነው ነገር ነው። አንቺ ወደ ኋላ አይደል የምትመለሺው? አይደለም። ይኸውልሽ አንድ ነገር ስሚ፣ ሽምግልና እኛ እየሞከርን እሷ ግን ማለት ነው እሱን አታሎ እስከ ማስፈረም ድረስ መድረሷ ይሄ ተገቢ ነው ብለሽ ነው የምትወስጂው አንቺ? እናንተስ ዛሬ ያደረጋችሁት ነገር ልክ ነው? አንድ ባንድ ሁሉ ነገር ነግራኛለች እኮ። አዎ ልትነግርሽ ትችላለች። እሱማ ሳትነግርሽ አይደለም እሱ እኮ ሳትነግርሽ እኮ እንደማትቀር እናውቃለን እኮ። ስለዚህ እኛ እኔ ግን የዚህ ሀሳብ ተባባሪ አላዛር እንዴት እንደሆንክ ራሱ ለኔ ግራ እየገባኝ ነው። በመሰለሽ አክስቴ ነገሮች እንዲስተካከሉ በሽምግልና በምንም አስቤ ነበር። ግን ደግሞ ኧረ እባካችሁ ገብተን እናውራ። ችግር የለውም። ከዚህ በኋላ ግን ምንም አይነት ሽምግልና አልፈልግም። አዎ ምክንያቱም እሷ በዚህ ልክ እኔን እንድትገምተኝም አልፈልግም። ነገሮች በዚህ ልክ ከኛ አልፈው ማለት እኔ እንጃ። አንድ ሴት ልጅ እኔ እሷን ስወዳት ሳፈቅራት ምን አላት ምን ይዛለች ብዬ አይደለም። እሷም እኔን ስትወደኝ ስታፈቅረኝ ምን አላት ምን አለው ምን የለውም ብላ እንዳልሆነ ተስፋ አለኝ። አብረን ሆነን ቢመጣ እንኳን አንድ ነገር ሁለት ነገር በእኔና እሷ መሀል ይገባል ብዬ አላሰብኩም። እሷ ግን ምን ችግር አለው በግልጽም መንገር ይቻላል አይደለም እንዴ? አንብበው እንዲህ ነው ያሰብኩት። ሰው እኮ አይደለም እኮ ያክስቴ ይኸው እናቴ አይደለም ሄዳለሁ። ለምን አልሄድም? ለምን ሆኖ ቢሆንስ ኖሮ ቆይ ያወራነው ነገር እኮ ጥሩ አይደለም። ይሄ እንደዚህ መሆን የለበትም። እንኳን እናንተ እኔም አልፈቅድም። አይደለም እኮ ይኸው ምን መሰለሽ አክስቴ፣ አሁን ያ ነገር እናንተ ደርሳችሁ ባይሆን ኖሮ ዛሬ ላይ እሷ እንዳሰበችው ሆነ ማለት ነው አይደለ? አዎ በርግጥ ነው አይደለ? እኔ እኮ ከዚህ በላይ ብልግና አለሽ ቆይ ከዚህ በላይ ያለ ብልግና ካለ እኔ ንገሪኝ። እኔ ምን አርጊያታለሁ? አለ አሁን ለምሳሌ ዛሬ ያረከው ምን አደረኩኝ? ዛሬ እኮ ብልግና ነው። ምንድነው? በትዳር ላይ እኮ መማገጥ ነው የሚባለው። ምን ማለት ነው? ምን ሲያደርግ ታየው? ማናት ብላችሁ ወሰዳችሁት? ልጅ ማንስ ብዬ በወስዳት ይሄ ልክ አይደለማ። እቺ ልጅ እኮ በስሜት ተነርታ ወጣትነት ይዟት ነው አንተን ላለማጣት ነው። ከሀብቱ በላይ እኔ አሁን ከሄዳችሁ በኋላ ቁጭ አድርጌ ሳውራት ከሱ ጋር እንዳታለያየን ስል የወሰንኩት ውሳኔ ምን ማለት ነው? ምን ማለት ነው? ልታለያየኝ ነው። ምንድነው? አንቺ ደግሞ ለምን መጣሽ? ድምጻችሁ ሰምቼ ነው።
ምን የቀረ ነገር አለ እንዴ? ለምን የመጣው? አገባሽ ምንድነው አገባሽ ማለት? ጠርታን ነው እሷ ጠርታን ለምን ጠራችን የሚለውን ልንጠይቃን ነው የመጣ ነው። እሺ ያደረጋችሁኝ አይበቃም? ምንድነው ያደረግንሽ? ምን አደረግን? አንተ ገና ለገና ከትንሳኤ ጋር ተጣላው ብለህ ሴት ይዘህ ትመጣለህ። ተው አሁን በደንብ ታውራ ሁለታችሁ አወራችሁ። ተበድላለች። ምን ተበደለች? ማለት ነው በደል ነው እንዴ? አይደለም አንቺ ተረጋጊ እንጂ እሷ ምን ይሁን ምን ታውቃለች እንዴ? ከዚህ በኋላ ምን ከኔ ጋር ትምጣ ከሷ ጋር ትምጣ ታውቂያለሽ? አያገባሽ። አንድ ነገር ስሚውልሽ እዚህ ጋር አሁን እነሱ ውስጥ የገቡበት ነገር ሊኖር ይችላል። ተበደልኩ አትጩህብኝ እሺ? ትሰማኛለህ አይደለም? ሚስጥራችን ነው ገባ? 10 ሰው እየሰበሰብክ እንድትመጣ አልፈልግም። እናትህም ቱ የምን ሚስጥር ነው? አንቺ ቆሴን ሰጂ እናትና እናትበይ ያረችን ሰው መላማያት በእናትሽ እንዴ ነው የሚያረጋው? እንደፈለኩናል በቃ መጣችሁ አክስቴና ማጨቅጭቋት። እሺ እኔ ነኝ የደወልኩላችሁ። እንዴ አንቺ ጤነኛ አይደለሽም እንዴ? ማን ፈልጎሽ እኮ አልመጣም። አንቺን ፈልጌ አልመጣሁም። እባክሽ ወደ ቤት ግቢ። አልገባም። ለምን ግቢ? በትላልቅ ሰዎች ማለት ነው። እቺ እንደጋሽ ዝም አሰኛት። አሁን በስነ ስርዓት ለነጋገር አይደለም መጣ ነው። አሁን ዝም በይ። እኔ አሁን ማለት ነው የጠራኋችሁ አንደኛ ነገር የምታረጉት ነገር ልክ አይደለም። አያንስ ምንድነው ያደረግነው? ያቺ ሴት መሀል ቤት ማን ናት? ያቺን ሴት ያመጣት አላዛር ነው። ጓደኛዬ ናት አለ። ጓደኛ ናት ታምጣን ማለት ይቻላል። እሱን እኔ አላውቅም። በቃ ይሄ ደግሞ እውነታው ላይ ሲቆም ያማል። ግን ደግሞ እሷ ከሰራች ለማስቀናት ስትሉ ሴት ይዛችሁ ይሄ ማስቀናት ምናምን የሚባል ነገር የለውም። ምን ማለት ነው? የምን ዕቃ ነው የምታወሪው? ታረጋችሁት እኮ አሁን እንግዲህ ይኸውና ፍቹን እፈልጋለሁ አለ። ዕቃ ጨዋታም ሆነ አሁን እኛ ፍቹን አንፈልግም። አልፈታውም። እስኪ ምን እንደሚያደርግ እሱን እንግዲህ ፍቹን አልፈልግም ካለች አሁን የወጣው አዲስም አዋጅ አለ። ብዙ ነገር ተጎጂ የምትሆኑት ብዙ ጠበቃ ማማክረናል። እኛ አንፈታም ነገር አለ። የሚፈታ አካል የራሱ የሆነ ካሳ አለው። ምንም ይካሳ እንደውም ከሷ ጋር ከመኖር ከሷ ቢለያይ ይሻላል። እሱ ላንቺ እኮ ሰመረ ነው። ጸሎቴ ሰመረ ነው። አሬ ግን እግዚአብሔርን አንቺ ምን ሰውናት ግን እሱ ከሷ በቃ ምንድነው ከሷ ይለያያል። በቃ መታሳለ አልፈልግም። ገንዘብ አለ ለምትፈልጊው ፈልገሽ እኮ ነው አታለሽ ታሰርሚ ነበር። እንደዚህ ብርን ከፈለግሽ እኔ በቤቴ ጠርቼሻለሁ። ከሷ ይለያይሻል። አሁን ቁጭ ብለን ማውራት አሁን ይሄ ማስፈራሪያ ሊሆን አይችልም። ይሄ ማስፈራሪያ ሊሆን አይችልም። እራሷ ፍርድ ቤት ሄዳ እንደገና ሌላ ድርቅና እኮ እኛ ነገሩን እናዞረዋለን። ነገሩን እናዞረዋለን። ፍቹን አናደርግም። እናያለን። ነገሩን ደግሞ ሰክኖ ማየት መልካም ነው። ምንድነው ሰክኖ ምን ማለት ነው? አሁን ይኸውልሽ እኔ እንግዲህ አሁን የግድ ጋብቻ አለ። የሰው ልጅ አልፈልግም ካለ የግድማ ቀጠሮ ይቀጠራል። ወደ ሽማግሌ ይመራል። ከዛ ይፈታል። ምንም ችግር የለውም። አሁን አንቺ ያመጣሽው ሴት በግድም አብሮ አይኖርም። እናትህን ሰምተህ ነው? ለምን አይሰማኝም? የእውነት አሁን ፍቅር አልቆ ነው? ንገረኝ እስኪ። ስለ ፍቅር እናውራ። የኔን ፍቅር ስለ ፍቅር ማውራት የነበረብሽ ያንቺን ፍቅር አስቤ ቤትሽ ድረስ መጥቼ ከዚህ በላይ ምንድነው የምፈልጊው? ምን አደረኩ? እንዳታወሪ። ምን አደረኩ? አንቺ እንደሰው እንዳታወሪ። አንተ እኮ በጣም ከባድ ትዳርህን እንኳን ማስተካከል የማትችል ነህ። እሺ አረ በጣም አንቺ ታስተካክያለሽ። እኔ ትዳሬን አፈርሳለሁ። ዝም በይ። አንቺ ራስ ጥገኛ ነሽ። አሁን አንዴ ዝም በይ። እኔ ጥገኛ ሆኜ አይደለም ያገኘሁት። ራሴ አታውሪ። በቃ አፍላፊ አነጋገር የምትናገረው እየሰማሽ ነው ማለት ነው። ጥገኛ ሁሌ እሷን ይዞ አክስቴ ቆመና አትጢ አይደለም። አላዛርን ከወደድሽ ከነ ቤተሰቡ ከነ እናቱ ከነማሩ ስትወጂም ከነማሩ ነው። እኔና አልቀበልም። እንደዛ ነው። ለማክስቴ የኔ እናት እሺ፣ ለምን ትዳራችን ላይ አልገባሽ? ምን አቅልሻል? ልጅ አስገቢያታ። ታዲያ የኔ እናት አንቺ ነሽ አላስገባሻት። አስገቢያት። ምንድነው ያለች? አይደለም እናቷ ምን አለች? ምንም እንኳን ቢፈጠር ቤትሽ ቁጭ ብለሽ ነገሩን አስተካኪ አልተባልሽም? እና አንቺ ግን ምን አለች? ከቤት ወጣሽ አይደል? እሷ ላይ አታፍጥጥ። ጫናው ሲበዛባት እንግዲህ እግዚአብሔር በመሃላችሁ አለ። የፈላዋ ሁሉ እስኪደፋባት ድረስ ችላ የፈላዋ የፈላለች ደግሞ የተገሸለጠችው የቱ ጋር ሲያታለ የተገሸለጠው ፊቷ እንዴት ተረፈ? እሱን እንደዚህ ምን ወንጀል እንደዚህ ለመጨመር አትጣሉ። ብንናናቅ ነው ውሃ ፊቴ ላይ እንትን ያገባኝ እሱ ነው። አራኒ አስሬ ራሱ ብገርፍሽ ደስ ይለኛል። እንዴ አስሬ 40 ምን መሰለ
አብረሽ የምታለቅሽበትን እኮ ልጅ ያሳደግኩት የወለድኩት እኔ ነኝ። ወልደሽ አሳድገሽ አንቺ እውነተኛ እና ትክክለኛ የቤተሰብን ነገር ብታቂ ኖሮ ከልጆችሽ ትዳር ንቀል ብለሽ ትወጪ ነበር። አስተምሪኛ መሰረቱ እንግዲህ ምን ኢትዮጵያ ባህል ነው ይሄ። አይ አስተምሪኝ። ዳሮና ነው የምታየው፣ አስተምሪኛ። ከስልክ ነው የምታወራው። አንቺ ግን መሀል ገባሽ ሄደሽ። አሁን አንድ ነገር ትሰሚኛለሽ? ልጄ በእኔ መንገድ ከተጓዘ እኔ ልጅ አይቆርጥም። ምኑን ግን እናትነቱን ቆርጦ አይጥልም። እና ምን ያደርግ? ግን ከተዳራቸው ውጪ አንቺ መቼም ነው ማለት ነው። ደግሞ እነሱ ሰላም ሊሆኑ አይችሉም። የራሳቸው ጉዳይ ለያዩዋ እንዲለያዩ ፈልጋለሁ። እኔ ደግሞ ልጄ ከሷ ጋር እንዲኖር አልፈልግም። ያውም እቺ ራስ ወዳድ እላው ላይ ቁጭ ብላ ወረቀት ላይ የምታስፈርም ራስ ወዳድ እኔን የገዛ እናት አዳምጪኝ፣ በእናትሽ ያው ፊቷ ላይ አዳምጪኝ። መድኃኒትን ያህል ነስንሶ እስከ መስጠት፣ ልብስን ሰብስቦ እስከ ማቃጠል፣ ይሄን ሁሉ ነገር እስከ ማድረግ የደረሰች ልጅ ማለት ነው። ለልጄ ሚስት እንድትሆን አልፈልግም። ጭራሽ ደግሞ ከሷ ኧረ በኢየሱስ በደል ደርሶባት ነው። በደል ደርሶባት ማለት ነው። አያደርገውም። ይኸውልሽ እንዳንቺ አይነቱን 10 ያመጣል 20 አማርጠው ወንድ ልጅ እኮ እንዲህ ነው። ወንድ ልጅ አማርጦ ነው የሚያገባው። ኃጢአት ነው። መጀመሪያ ነበር ኃጢአቱን ይጠይቀን እሱ የሰማይ አባት እንትን እያለ ከአስሩ ጋር ምን ሰረገ ፈታ ይበላ። ለምን አንቺ ትጫኘዋለሽ እንዴ? ቆይ ስሚ እናቴ፣ ቆይ ከቆመ ሁሉ ጋር ተኛለሁ እንዴ? ካንቺ ጋር የተጨናነቀ ይኖር እንዴ? አዎ አቃጥላን ከትጋደገና ማጭበርበሬ ይልና የለም። ስታጭበረብሪ ኃጢአት የለም። ልብስ ስታቃጥል ኃጢአት የለም። አይ ከሁሉ በላይ ከባድ የሆነውን ምን ማለት ነው? ይዝናና ፈታ እድሜው ነው። እሺ አሁን በቃ እኔ የሚጠራችሁ ይቅርታ። አረ ይውጡ። ይሄ በተረጋጋ መንፈስ የምናወራው ነገር ነው። ቀስ ብለን ነው የምንወጣው። ጠርቻችሁ አክብራችሁ ስለመጣችሁ አመሰግናለሁ። እግሬ ላይ እንደምትመጣ አትርሳ። ሄድሽ እዛ የምትነሰንሽበት ቦታ ሄደሽ ነው። እዛ የምትነሰንሽበት የሚያደርግ ሰው ነው የሚያውቀው። ነገር አታው የሚያደርግ ሰው ነው። በዘራችንም እንዲህ አይነት የክፋት መንፈስ ያለበት የለም። አየነው። ይሄን የሚያውቀው የሄደ ሰው ይቅርታ አድርጊልኝ። አይተነዋል። እነስነስ የሚለውንም ስለምትሄጂበት ነው እኮ እሱንም ራሱ አይተነዋል። ስትነሰንሰው ሄደሽ እንዲህ አይነት ቦታ ሄደሽ ከልጇ ጋር በቃ 10 የኩሽና ዱቄት ሲያበሉ ይውላሉ። ከዛ ትንሳኤ ከልጇ ጋር ከኔው ጋር አንተ ጋር ለምትልሽ ልጅ ዛመታ ነበር። ኧረ በእናትሽ ኃጢአቱን እዛ ትቀበይ። ስታፋካ ልጅሽ የነሰነሰችው እኔ ምን አብካካለሁ? እንደዚህ አደረገች። ምንድን ነው የማብካካው? አንድ ነገር እናድርግ። የጠራኋችሁ እኔ ነኝ። ይሄ ሁሉ ክርክር ውስጥ የከተትኳችሁ እኔ ነኝ። ቆሞ ራሱ ይሄ የኃጢአት ናዳ ነው የምታወሩት። አሁን በቃ ስለ ከ50 ኃጢአት መሆኑን የሚፈርደው የሰማይ አባት ነው። ያው እንድንፈርድም ተቀምጦልናል። ለንባባችን የተቀመጠ ነገር ትልቁ አለ። ትልቁ ይፍረዳ። ስለዛ አሁን እኔ እንግዲህ ከይቅርታ ጋር ይቅርታ አድርጉልኝ። እንሂድ። የእናንተ ነገር ጨረስን አይደል? እንሂድ። አላዛ የእናንተ ነገር መቋጫቷል። ከዚህ በኋላ የምንገናኘው ፍርድ ቤት ነው። በምንም አይነት ምክንያት ከነዚህ ሰዎች ጋር አታገናኘን። አንቺ እስቲ ከሷ አናት ወረጅና እስቲ ብቻውን ይንቀሳቀስ። በቃ ለምን እንደ ልጄ ነው 9 ወር ተሸክሜ ዋጋ የከፈልኩበት እናትጫወትበት አናቱ ላይ ወጣ። አይደለም አንድ ነገር ልንገራችሁ። ከሷ ውጪ ብመጣ ቁጭ አርጋ አስፈረመችኝ እና አንድ ቀን ስለተሳሳተ አንተ አይምሮ አይሰራም እንዴ? ገባሻርለ አልንቀሳቀስም። አንተ አይምሮ አይሰራም እንዴ? እንድትጫወትበት የኔ አይምሮ አይሰራም። ስለማፈቅራት አይምሮ አይሰራም። ታውሯል ያደረገችው እሷም እሱ ስለምታውቅ ትመጣና ትቅለሰለሳለች። እና ማኒ አረ ነኝ እንሂድ። ፍቅር መጫወቻ አይደለም። ናውጣ አንተ